እንደምን ከረማችሁ እንዴት ቆያችሁ ውድ የዩቲዩብ ተከታታዮቻችን ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ አንድ አይቲ ቲፕስ እና አንድ ደግሞ ሶፍትዌር ኢንስታሌሽን ነው ይዤላችሁ የመጣሁት። ስለዚህ ከመጀመሪያው ስጀምርላችሁ የመጀመሪያው ልክ እዚህ ጋር ኮምፒውተራችን እንደምታዩት ዊንዶውስ አክቲቬሽን ይፈልጋል ወይንም ዊንዶውስ አክቲቬት ማድረግ አለብን ማለት ነው። ይሄ ማለት ዊንዶው ምንጠቀምበት ኦፕሬቲንግ ሲስተም ላይሰንስድ አይደለም። ስለዚህ እኛ ባለን በራሳችን ሎ ሌቭል አክቲቬሽን አክቲቬት እናደርጋለን ማለት ነው። ያ ማለት እኛ ገዝተን አይደለም ምንጠቀመው እንደ ሰርድ ካንትሪ ማለት ነው። ስለዚህ ያንን በራሳችን ለተወሰኑ ለ180 ቀን የሚቆይ አክቲቬት ማድረጊያ አለን። በዛ አክቲቬት ማድረጊያ ሶፍትዌራችን ወይንም ኦፕሬቲንግ ሲስተማችንን አፕግሬድ ማነው አክቲቬት እናደርጋለን ማለት ነው። አሁን ከረንትሊ የምጠቀመው እዚህ ጋር ዲስክቶፕ ላይ እንደምታዩት ዊንዶው KMS VL ምናምን ትላለች አንድ አክቲቬተር ናት። እቺኑ አክቲቬተር ደግሞ በቴሌግራም ቻናላችን ላይ አስቀምጬላችኋለሁ። ያው እንደዚህ ዊንዶዋችሁ አክቲቬሽን በሚጠይቅ ሰዓት የገባችሁ ከቴሌግራም ላይ ወስዳችሁ ከዊንዶው 7 ጀምሮ እስከ ዊንዶው 11 ድረስ እስከ ማክሲመም እስከ 180 ቀን ነው አክቲቬት የሚያደርግላችሁ። ከዛ እንደገና ሪኒው ይፈልጋል ማለት ነው። ስለዚህ እሱን መጠቀም ይችላል። ስለዚህ ለመጠቀም እንደምታዩት ኢሜጅ ፋይል ናት። ራይት ክሊክ ታደርጉባትና ማውንት ላታላችሁ። በጣም ኢትስ ቬሪ ኢዚ ለአክቲቬት ለማድረግ ብዙ ደቂቃ ማትፈጅም። ከከፈታችኋት በኋላ እቺ ናት ፋይሏ እና MS DOS እንደ ኮማንድ ወራን የምትነሳው ደብል ክሊክ ታደርጉና እዚህ ጋር ዊንዶው ዲፌንደራችንን ኦፍ ማድረግ አለብን። ለምን እቺኛውን ፋይል እንደ exe ስለሚያየት as like እንደ ቫይረስ ነው ካውንት ያደረገብን ያለ ነው። ስለዚህ የኮምፒውተራችሁ ዊንዶው ዲፌንደር ላይ ተገባላችሁ። ከከፈታችሁት በኋላ ማኔጅ ሴቲንግ ትሉትና እቺ ሪል ታይም ፕሮቴክሽን ኦፍ ታደርጉታላችሁ። ከዛ የሚመጣው ሜሴጅ የስ ትሉታላችሁ። ሚኒማይዝ ታደርጋላችሁ። ተመልሳችሁ ደብል ክሊክ ወይንም ራይት ክሊክ ራን አስ አድሚን ትሉታላችሁ። ከዛ የስ ትሉታላችሁ። ላይክ ኮማንዱ ልክ እንደዚህ ሲመጣ እዚህ ጋር አክቲቬት ማኑዋል ሞድ ይላል። ሁለተኛው ኢንስታል አክቲቬሽን አውቶ ሪኒዋል ሚላላ አንኢንስቶል ኮምፕሊትሊ ምናምን የሚል ነገር አለ። ስለዚህኛው ዊንዶውችን አክቲቬት ስለሆነ ማድረግ የምንፈልገው ከኪቦርዳችሁ ላይ እነዚህ የምታያቸው በዚህኛው በኩል በዚህ 1 ቁጥር 2 ቁጥር እያለ ወርታች የሚያሳየን ኮማንድ ፕሮምፕቶች ናቸው። ላይ ኮማንድ ፕሮምፕት ማለት ልክ ከኪቦርዳችሁ ላይ 1 ቁጥር ስትነኩ 2 ቁጥር ስትነኩ ኮማንዱ ኤክስኪዩት ያደርጋል ማለት ነው። ስለዚህ አሁን እኛ ማድረግ የምንፈልገው አክቲቬሽን ስለሆነ ከኪቦርዳችሁ ላይ 2 ቁጥር እነካለን ማለት ነው። ደን 2 ቁጥር ከነካችሁ በኋላ የሚከተለውን ስቴፕ ራሱ ኮማንድ ፕሮምፕቱ ነው የሚሰራላችሁ ማለት ነው። ስለዚህ እዚህ ጋር ስቴፕ ባይ ስቴፕ ያሳያችኋል። አሁን አክቲቬሽን ሞድ አውቶ ሪኒዋል ይላችኋል። ደን ፋይናሊ እቺን ነገር እዚህ ጋር ታያትም ወይንም ዊንዶው አክቲቬት ይሆናል ማለት ነው። the same time ሁለት ነገር ነው የሚሰራላችሁ። አንደኛው ዊንዶው ኦፕሬቲንግ ሲስተማችሁን አክቲቬት ያደርግላችኋል። ሁለተኛው ደግሞ ኦፊስ ካላችሁ ላይክ እዚህ ማይክሮሶፍት ኦፊስ 2010 2013 16 19 21 ድረስ አክቲቬት ያደርግላችኋል ማለት ነው። ስለዚህ አሁን በአንድ ድንጋይ ሁለት ወፍ ነው ማለት ነው። እዚህ ጋር ለምሳሌ ነው ኮምፒውተሬ ላይ ኦፊስ አለ አክቲቬት አልሆነም። ስለዚህ at the same time ኦፊሱንም ዊንዶውን ኦፕሬቲንግ ሲስተም ነው አክቲቬት ያደረገልኝ ያለው ማለት ነው። ስለዚህ አሁን እዚህ ጋር ይታያችኋል ቅድም የነበረችው ዊንዶው አክቲቬሽን የምትለው የለችም። ስለዚህ አክቲቬት አድርጎልኛል። the same time እዚህ ዶስ ስክሪን ላይ ስታዩ ይነግረናል ሪሜይኒንግ ፔሪድ እና 180 ዴይስ ስለሆነም 25920 ሰዓት ወይንም 20 ሚኒትስ አላችሁ ይላል። አሁን ሰክሰስፉሊ አክቲቬት አድርጎልናል። ስለዚህ at the same time ሁለት ነገር ነው ያደረገልን። አንደኛው ዊንዶው ኦፕሬቲንግ ሲስተሙን አድርጎልናል። ሁለተኛው ደግሞ ኦፊሳችንንም አድርጎልናል። እኔ አሁን አጋጣሚ ሆኖ ለስራ የምጠቀመው ኮምፒውተር ላይ 2010 ነው። ስለዚህ 2010 ኦፊሴንም ኦን ዘ ዌይ አክቲቬት አድርጎልኛል ማለት ነው። ስለዚህ እቺኛው አንደኛው አይቲ ቲፕሳችን ናት። ስለዚህ ኢዚ ነው። ማንኛውም ኮምፒውተር ላይ ዊንዶው 7 ዊንዶው 8 እነዚህ 8.1 ዊንዶው 10 እና ዊንዶው 11 ድረስ ይሄን አክቲቬሽን መጠቀም ትችላላችሁ ማለት ነው።
አንደኛው ፖይንታችን ይሄ ነው ማለት ነው።